በብርሃኗ እናያለን። ሙቀት አላት። በሙቀቷ ሞቀን ፀሐዩ አቃጠለን እንላለን አይደል? ክበብ ደግሞ አላት አካሏ። እስኪ ልብ በሉ። ብርሃን ስላላት ሙቀት ስላላት አካል ስላላት ወይም ክበብ ስላላት ሶስት ፀሐይ ወጡ ይባላል አይባልም? አንዲት ፀሐይ ናት ግን ሶስት ስራ ትሰራለች። ምንነት? ሙቀት ትሆናለች፣ ብርሃን ትሰጣለች። ሌላስ ጨምሩ እንጂ። ደግሞ ክበብ አላት። ሶስት ፀሐይ ግን አንላትም። አንድ ፀሐይ እንላታለን። ሶስት ነገር ስላሳየች አንድ ፀሐይ ሶስት ነገር አይተንባታልና ሶስት ፀሐያት ወጣዋል አይባልም። ልክ እንደዚሁ ሁሉ ስላሴንም አካሉ ሶስት ነው ስላልነው ሶስት መለኮት ወጧል አንለውም። መለኮቱ አንድ ነው። በመለኮቱ አንድ ሲሆን በአካሉ ግን ሶስት ነው። በፍጥረት አንድ ሲሆን ሶስት የሆነ ነገር ካየነ በስላሴ አንድ ሲሆን ሶስት ይሆናል ሲባል ምኑ ግራ ያጋባል? ምኑ ያጋባል? ይሄ ምንም ግራ የሚያጋባ ነገር የለው። ይህንን መረዳት ያስፈልጋል። የቤተ ክርስቲያኗ አማናዊ ትምህርት ይሄ ነው። በተለይ ክርስቲያኖች ያዙ። በእውነት ግራ የሚጋባቸው ሰዎች እንዴ እኔ ሶስት አምላክ ነው እንዴ የምናመልከው ምናምን ለምን ነው መደብቅህ? ደብቄም ነግርህ ለምን ነግርሃለሁ? እንዴው ስለማይነግሯቸው ለምን ነው ማልነግርህ? ምን ነግርህ እኮ ማምንበትን ነው። ዋሽቼ ደብቄ በራሱ ከሆነ ደብቄ ማምነው አምላክ አያድነኝም። ገልጬ ማምነው አምላክ ነው የሚያድነኝ። የማምነው ሰለስቱ ስም አሐዱ እግዚአብሔር ብዬ ነው። ሶስት ስም ያለው አንድ እግዚአብሔር የሆነ ስሙ ሶስት ነው። ማን ካልከኝ አብ፣ ወልድ፣ መንፈስ ቅዱስ። አሐዱ እግዚአብሔር ማለት መለኮቱ ባህሪው አንድ ነው ማለት ነው። ይህ በዓለም የተገለጸ ትምህርት ነው። እንዴ አይወልድም አይወለድም ብለህ ከረከምኸውማ ሰራኸው እንጂ አልሰራህም። ፈጠርኸው እንጂ አልፈጠረህም። በሐሳብ ፈጥረህ አንድ ነህ በቃ አትወልድም አትወለድም ምናምን ብለህ ካስቀመጥኸው አንተ ነው የፈጠርኸው፣ እሱ አይደለም የፈጠረ። እኛ ግን ራሱን በገለጸበት ልክ እናምነዋለን። ምን ቀበለው እርሱ ነው። የቤተክርስቲያኗ የነገረ ሥላሴ ትምህርት ይሄ ነው። ባለፈም ሙስሊሞች ቤት በሚገባ እኔው ራሴ ሐሳብ ሰጥቻለሁ። በቤተክርስቲያን ተጽፎ ተቀምጧል። በአባቶቻችን ቃል በቅዱስ መጽሐፍ ተጽፎ ተቀምጧል። ቋሚ የቤተክርስቲያኗ ትምህርት ይሄ ነው። በየገባውበት ቤት እየገቡ ይጠይቃሉ። እፎይ ቤት ላይ ገብተው ጠይቀውኛል አስታውሳለሁ። አሁን ሰሞኑን ቅርብ ቀንም ጠይቀውኛል። ይጠይቃሉ በየቤቱ በየሰፈሩ ሶስት አምላክ ነው እናንተ የምታመልኩ ይላሉ። ደግሞ ከዚያ ደግሞ ስለ ሥላሴ እያስረዳችኋቸው ኢየሱስ ክርስቶስ ላይ ይመጣሉ። ምስጢረ ሥላሴና ነገረ ሥጋዌ ሁለቱ የተለያየ ነው። ምስጢረ ሥላሴ ሌላ ነው፣ ነገረ ሥጋዌ ሌላ ነው። ከሶስቱ አካል አንዱ የተገለጸበት በነገረ ሥጋዌ ራሱን የቻለ ማብራሪያ ያለው ነው። ሥጋዌውን ካያችሁ ኑ ጠይቁን እንመልስላችኋለን። ምስጢረ ሥላሴን ከጠየቃችሁ ጠይቁ በየቦታው። ምስጢረ ሥላሴን ከምስጢረ ሥጋዌ ሳናፋልስ በትክክል እንመልሳለን። የቤተክርስቲያኗ ቋሚ ዶክትሪን የሚባለው አባቶቻችን የሰጡን የነገሩን ያስተማሩን በመጽሐፍ የተጻፈው በትውፊት የተረከብነው በቃል የምናስተምረው ከመምህራን ያገኘነው ይሄ ነው። እግዚአብሔር ይስጥልን። ያሰማልን መምህር። እሺ መምህር የቃሉትን ያሰማልን፣ መንግስተ ሰማያትን ያርስልን። ይቅርታ ለተፈጠረው ቅድም። እሺ በጣም ስልክ ስታክ አድርጎ ምንም ማድረግ ስላልቻልኩ ነውና አላስፈላጊ ጽሁፍ ተጽፎ ምን ስለነበር ጠርታችሁኝም ከነበር በጣም ትልቅ ይቅርታ ጠይቃለሁ። እውነት እንትና ኑሮ አለች ይጨርሳሉ ከእርሷ ጋር ምን ላይ እንዳወራችሁ እንደ እንደደረሳችሁ እኔ አልተሰማኝም ነበርና አይዱን በጣም ጥሩ ካለች መጠየቅ ትችላለች። አሁን ሄደች ወጣች በቃ። በጣም ጥሩ። ሌላ ጥያቄ ያለው አካል ካለ ሰላም ብያለሁ። ሌሎቻችሁን ሁላችሁ እግዚአብሔር ሰላም የክርስቶስ ሰላም ይብዛላችሁ። ሰላም አሜን ለሁላችሁ። መልካም በቸርነቱ እንዴት አለ? ይመስገን። ሰላም አምሩ ይሰማል? አዎ ይሰማል። ራይት ጥያቄ ነበረኝ ለጥያቄ። እሺ ወንድም አለም ቀጥል። የሐዋርያት ሥራ ላይ ምዕራፍ 10 ቁጥር 38 ላይ ማለት ነው። እሺ እግዚአብሔር የናዝሬቱ ኢየሱስ መንፈስ ቅዱስና በኃይል ቀባው፣ እርሱም ብርታን ያደረገ ለዲያብሎስ የተገዙትን ሁሉ የፈወሰ ወንድም ቢመጣ ልቅማና እንዴ አይደል ጠይቅ አይቻለሁ ከገባሁ ነው መምህር ፈቃደኛ ከሆነ ጥሩ ቀጥል። እና ቅድም ምን አላችሁ? መውለድ ያልወለደ ያልተወለደ አምላክ አይሆንም ብለዋልና መንፈስ ቅዱስ አምላክ አይደለም ማለት ነው? አልወለደም አልተወለደም። መንፈስ ቅዱስ አምላክ
ነው። አልወለደም አልተወለደም። መንፈስ ቅዱስ ደግሞ አምላክ ነው። መንፈስ ቅዱስ የት የተገኘ ነው? መንፈስ ቅዱስ ማለት ቆይ ስሚኝ፣ እየሰማሽ ጥያቄሽን አንዴ ነው የምቀበልሽ። ከዚያ በኋላ ደግሞ እየሰማሽ መልስ እኮ ገባኝ አልገባኝም አልኩኝ። ገብቶኛል አይደል? መልስልሽ። እሺ መንፈስ ቅዱስ ማለት ያልተገኘ ነው እንዴ? ያስገኘ ነው ያልተገኘ ነው? ስለመውለድ አለመውለድ ነው። ኦኬ መንፈስ ቅዱስ ወልዷል። ቆይ እንዳታስገባት፣ እኔ ነኝ ያስወረድኋት። እንዲህ አይነት የፈጠጠ የደነቆረ ጥያቄ እኔ ዘንድ አይሰራም። እሺ ማድመጥ ለምትፈልጉ ሰዎች የልብ ጆሮአችሁን ክፈቱና ስሙኝ። ታች ካለችም እንድትሰማ ጥያቄውን በደንብ ላብራራላችሁ። ስሙ። የወለደ እና የተወለደ አብ ወልድን የወለደ ነው። ወልድ ደግሞ ከአብ የተወለደ ነው። እንዲህ ከሆነ መንፈስ ቅዱስ ደግሞ ያልወለደ ወይም ያልተወለደ ነው። የወለደ ያልተወለደ አምላክ አይሆንም ብላችሁ የምትሉን ከሆነ መንፈስ ቅዱስ የወለደም ያልተወለደም ነውና እንዴት አምላክ ሊባል ይችላል ነው ጥያቄዋ። ለዚህ ጥያቄ በቃ መልስ ልስጥ፣ በደንብ አዳምጡ። መንፈስ ቅዱስ ማለት ከአብ የተገኘ ነው። ከአብ የሰረጸ ነው። መስረጽ እና መወለድ አንድነቱና ልዩነቱ በስነ ፍጥረት ባህሪ ላስረዳችሁ። ለምሳሌ እግዚአብሔር አዳምን ፈጠረው። አዳምን ሲፈጥረው ከአዳም ሔዋንና አቤል ተገኝተዋል፣ ወይም ቃኤል ወዘተ የአዳም ልጆቹ እኒህ የተገኙ ከአዳም ነው። ሔዋንም ከአዳም ነው የተገኘችው። ሔዋንም የተገኘችው ከአዳም ነው። አቤልም የተገኘው ከአዳም ነው። አቤልም ሔዋንም ከአዳም ስለተገኙ ሔዋንን አሰረጻት ወይም አስገኛት፣ ከጎን አጥንቱ ተገኘች እንላታለን አይደል? ሔዋን የተገኘችው ከአዳም ጎን ነው፣ ተገኘች እንላታለን። እንደገና ደግሞ በግልባጩ ደግሞ ማንን? አቤልን ደግሞ ወለደው ብለን እንናገራለን። አቤልን ምን አለው ብለን እንናገራለን? ወለደው። አቤል የተወለደበት ሔዋን የተገኘችበት ሁለቱ የተለያየ ነው አይደል? ሁለቱም ግን የተገኙት ከማን ነው ከተባለ ከአዳም ነው የሚባለው። አቤልን ልጄ ብሎ ሲጠራው፣ ሔዋንን ግን ደግሞ ከጎኑ የወጣች ሕይወቴ ብሎ ጠራት። እናንተና እኛም ብንጠየቅ ሔዋን ግን በእውነቱ የአዳም ልጁ ናትን ብዬ ብጠይቃችሁ መልሳችሁ ምንድን ነው? ሁላችሁን ጠይቂያችኋለሁ፣ መልሱልኝ። ሔዋን የተገኘች ከአዳም ነው ብለናል። ልጁ ናት? ልጁ ናት ወይ? ሔዋን ለአዳም ልጅ ናት? መልሱ አይደለችም ነው። ከአዳም ግን ስለሰረጸች ስለወጣች ከአዳም አልተገኘችም ተብሎ ግን አይነገርም። ልጁ አይደለችም እንላታለን እንጂ አልሰረጸችም ብለን ግን አንናገርላትም ማለት ነው። አልሰረጸችም ብለን ግን አንናገርላትም። የሰረጸች ናት እኮ። መስረጽ ማለት መውጣት ማለት ነው፣ መገኘት ማለት ነው። መንፈስ ቅዱስ ከአብ የሰረጸ ነው የኔ ወርቅ። አብን አህሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብን አህሎ ነው የምልሽ፣ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብን አህሎ ወልድን መስሎ የወጣ ወይም የተገኘ። አብን አህሎ ማለት እንደ አብ አብን አህሎ የወጣ ነው። ከማን? ከአብ። ወልድን መስሎ የወጣ ነው። ከማን? ከአብ የወጣ የሰረጸ ነው። ማን? መንፈስ ቅዱስ። አንድ ሁለተኛ የወለደ ያልተወለደ አምላክ አይባልም ብላችሁናልና መንፈስ ቅዱስ ስላልተወለደ አምላክ አይደለም የሚል ይህ ቂላቂል የሕፃን ትምህርት ነው። አምላክ ያልነው እኮ አብ የወለደበትን ወልድ የተወለደበትን መንፈስ ቅዱስ የሰረጸበትን ነው አምላክ ያልነው። ገብቶሻል? አምላክ ያልነው አብ ወልድን የወለደበትን ወልድ ከአብ የተወለደበትን መንፈስ ቅዱስ ከአብ የሰረጸበትን እርሱ ነው አንድ አምላክ የምንለው። ገብቶሻል? የወለደውን ብቻ አይደለም አምላክ ያልነው፣ የተወለደውንም ብቻ አይደለም አምላክ ያልነው፣ የሰረጸውንም ብቻ አይደለም አምላክ ያልነው። የሰረጸውን፣ የተወለደውን፣ ያሰረጸውን፣ የወለደውን እርሱን አምላክ እንለዋለን። ያሰረጸ የወለደ ማለት አብ ነው። የተወለደ ማለት ወልድ ነው። የሰረጸ ማለት ደግሞ መንፈስ ቅዱስ ነው። አምላክ ያልነው ይሄን ነው። ግልጽ ነው ሐሳቤ? አምላክ ያልነው ይሄን ነው። መንፈስ ቅዱስን ከአብ በመለኮቱ ትገለጥዩ ዘንድ አትችይም። ለምን? የሰረጸ ነው። ከአብ እኮ ነው የምልሽ። መሰረጽ ማለት መውጣት ማለት ልክ እንደ ሙዝ ታውቃላችሁ? ስትተክሉ ከሙዙ ስር ሌላ ሙዝ ይበቅላል አይደል? አይበቅልም? ሌላ ሙዝ እንትን ይላል። ይሄ ምንድነው? ይፈነጫል አይደለም? ሲፈነጭ ራሱ ሙዙን ያክላል።
አይደል? በምድራዊ ምሳሌ በቀላሉ አስረዳችሁ ብዬ እንዲህ ስላልነው ይሄ ሙዝ ከማን ነው የመጣ ቢሉት ምንም ከማንም አይደለም ይላል። አይደለም ከሙዝ ነው የመጣው። ከሙዙ መጥቶ ግን ሙዙን ያክላል። ልክ እንደዚህ ሁሉ ከአብ ተወልዶ አብን የሚያክል አብ የማይበልጠው በእድሜ የማይቀድመው እርሱ መንፈስ ቅዱስ ነው። ይህ ገብቷችኋል? ግልጽ ነው። ክርስቲያኖቹ ሙስሊሞቹም ግልጽ ነው። ገብቷችኋል? የቤተ ክርስቲያኗ እውነተኛ አማናዊ የበቃ የነቃ የጸራ ጽሩ የሆነ ትምህርት ይሄ። ሌላ ቀጥሎ ወንድም አለማንተኛው የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ማለት ነው። የት ቤተ እምነት ነህ? ሙስሊም ነኝ። መልካም። የሐዋርያት ሥራ ምዕራፍ 10 የሐዋርያት ሥራን የጻፈው ማን ነው? ጥያቄ ልጠይቅ በዛው። እንጃ ሉቃስ ነው ይባላል። በጣም ግሩም ጎበዝ ልጅ አንተ ጀግና ነህ። አመሰግኛለሁ። ጠይቅ፣ ወደዚያ ቀጥል። ቁጥር ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እርሱም መልካም ያደረገ ለዲያብሎስ የተገዙትን ሁሉ የፈወሰ ዘወር እግዚአብሔር ከእርሱ ጋር ነበርና ይላል። እርሱ የተባለው እዚህ ጋር ማን ነው? ኢየሱስ ነው። በትክክል ጎበዝ። ከእርሱ ጋር ነበር ሲል እርሱ የተባለውና ከእርሱ ጋር ነበር የተባሉ ሁለቱ አካላቶች ተለያይተው ለየብቻ ነው የተጠቀሱት እዚህ ጋር። በትክክል አዎ። እሺ ኢየሱስ እርሱ ከተባለ አምላክ ከእርሱ ጋር አለ ከተባለ እርሱ የተባለው አካል ምንነቱ ምንድነው? አምላክነት ነው። ምንነቱ አምላክ ከእርሱ ጋር አለ ማለት አምላክነት ከእርሱ ጋር አለ ማለት ነው። ለምን እዛ አሁን አውዱን ይዘነው ወደ ታች ስንወርድ እግዚአብሔር የተባለው እዚህ ጋር አብ ነው የቀባው አይደል? መንፈስ ቅዱስ የቀባው አብ ነው አይደል? ቀቢው የሚያከብር አብ ወልድ መንፈስ ቅዱስ ነው። አክባሪው አብ ብቻ አይደለም። የሚያከብር አብ ወልድ መንፈስ ቅዱስ ነው። የሚከብር ስጋ ነው። ክብር የሚሆነው ግን በተለየ አካሉ ወልድ ነው። እሺ እግዚአብሔር ከእግዚአብሔር ጋር ነበር ብዬ እንትን ማለት እችላለሁ? ኢየሱስ ክርስቶስ ብለህ በምትናገርበት ጊዜ ፍጹም ሰው መሆኑን አትርሳ። ፍጹም ሰው እንደሆነ ነው ፍጹም አምላክ የሆነው። ፍጹም ሰው ማለት ፍጹም ሰውነትን ፍጹም ሰው ማለት ነፍስና ስጋ ማለት ነው። ነፍስና ስጋ ያለው ፍጹም ሰውን ነው መለኮት የተዋሃደው። ስለዚህ ፍጹም ሰው ስለሆነ እግዚአብሔር ከእርሱ ጋር ነበር ማለት በተዋህዶ ተመለኮት አለ መለኮት የተዋሃደው ነው ማለት ነው። ለምሳሌ ብረት አለ። አንድ ብረት አምጥተህ እሳት ውስጥ ብትከተው እሳቱ በጣም ይግላል አይደለም? ያን እሳት ብትነካው ይባላል አይባላም? ጠፋህ? አለህ? አለው እየሰማሁ ነው። ጥያቄ ነው እኮ እሳቱ ይባላል አይባላም? እንትኑን ብትነካው ያን ብረቱን ብትነካው ይባላል አይባልም? ለምን ነው የበላህ? ለምንድን ነው የሚበላህ? እሳትነት በውስጡ ስላለው አይደለ? እሳት ስለሆነ ብረት የለውም ብለህ ትናገርለታለህ? እሱ አሁን እኮ እኔ ጥያቄ እንትን እኮ ወደ ጥያቄ እኮ ነው የሚሄደው። ለምን እንዴት ጥያቄን አይረዳኝም ብለህ ለምን ታስፈኛለህ? በዚያ ልክ ዝቅ አድርገህ እንዴ? ጥያቄን በደንብ ነው እኮ የተረዳው። እኔ እኮ ተከተለኝ፣ በደንብ ተከተለኝ፣ ፖይንቱን እንድነግርህ ተከተለኝ። አንድ ደቂቃ ተከተለኝና ከዚያ መልስን ታገኘዋለህ። እሺ። እሳቱ ስለበላ ብረቱን ትረሳዋለህ? አይረሳም። ብረቱስ ደግሞ ብረት ሆኖ ስላየው እሳቱን ትዘነጋዋለህ? አይዘነጋም። ለምን? እሳቱና ብረቱ ስለተዋሃደ አይደል? ኢየሱስ ክርስቶስ ማለት ባህሪየ ሰብና ባህሪየ መለኮት ሲዋሃድ የወጣለት ስም ነው። ያ ማለት ፍጹም ሰው ነው። ፍጹም ሰውነቱን 3 ክንድ ከስንዝር ቁመት ይዞ ታየዋለህ። አበመ እያለ በሰው መልክ ተገልጾ ትመለከተዋለህ። ይህ ፍጹም ሰውነቱ ነው። ፍጹም አምላክነቱን ደግሞ በለምጽ ግንባር ላይ አይን ሲፈጥር የሞተውን አልዓዛርን ሲያስነሳ ታምራትን ሲፈጽም ማዕበላትን ጸጥ ሲያደርግ ታገኘዋለህ አይደል? በመጽሐፍ ቅዱስ አይደል? ታገኘዋለህ። ስለዚህ ይህ ምኑ ነው? አምላክነቱ ነው። እንደ ሰውነቱ ተራበ፣ ተጠማ፣ ተያዘ፣ ተደበደበ፣ ተሰቀለ፣ ሞተ፣ ተቀበረ። ይህ ፍጹም ሰው መሆኑን ለማሳየት ነው። ፍጹም ሰው መሆኑን የሚገልጹልን ናቸው። እንደ አምላክነቱ ደግሞ ገና ሲወለድ ጀምሮ ከዋክብት መጡ፣ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ገበሩለት፣ ሙቱን አስነሳ፣ ሕሙማንን ፈወሰ፣ አበርክቶ መገበ፣ መቃብር ክፈቱልኝ መግነዙንም ፍቱልኝ ሳይል ድል ነስቶ ተነሳ። ይህ ደግሞ አምላክነቱ ነው። አምላክነቱን ብቻ ከተመለከት ሰውነቱን ትረሳዋለህ። ሰውነቱን ብቻ ካየ አምላክነቱን ትዘነጋዋለህ። አዋህደህ ስትመለከተው ግን እንደ አምላክነቱ እንደ ሰውነቱ፣ እንደ አምላክነቱ እንደ ሰውነቱ ወይም እንደ አምላክነቱ እንደ ሰውነቱ ብለህ በሚገባ ትረዳለህ ማለት ነው። ስለዚህ ባጭሩ እግዚአብሔር ከእርሱ ጋር ነበረና ማለት
እግዚአብሔር ማለት መለኮት ማለት ነው አይደለም? መለኮት ከእርሱ ጋር አለና ነው። ኢየሱስ ማለት የምታየው ሰውነቱ መለኮት ያልተለየው ነው። መለኮት ከእርሱ ጋር ስለሆነ ማለት ነው። መለኮት ከእርሱ ጋር ስለሆነ አንድም አንተ ባልኸው ደግሞ በቀጥታ አንተ ባልኸው ትርጉም በቀጥታ ቅዱስ አትናቴዎስ እንደተረጎመው በቀጥታ አንተ ባልኸው ቃል ደግሞ አብ ከእርሱ ጋር ነበረና ማለት ለዘላለም አብ ከወልድ ጋር እኮ ነው። አይለየውም። አብ ለዘላለም ከወልድ ጋር ነው ያለው። ለዘላለሙ ከእርሱ ጋር ስለሆነ ይፈውሳል ማለት አምላክነት ገንዘቡ ስለሆነ የአብ አምላክነት የራሱ አምላክ አብ አነ ወአብ አሐዱ ንሕነ እኔና አብ አንድ ነን ብሏል አይደለም? አንድ ነን ብሎ ተናግሯል። አንድ ነን ማለት ምን ማለት ነው? እንደ አምላክነቱ የተናገረው ነው። ይበልጠኛል ብሎ ሲናገረው ስታይ ደግሞ ሰውን ፍጹም ሰው መሆኑን የሰውን ባህሪ እንደተዋሃደ ለመግለጽ ነው። ስለዚህ ከእርሱ ጋር ነበረ የሚለውን ቃል ለአብ አድለህ አንተ ባልኸው መልክ እንኳን ስታመጣው ከእርሱ ጋር ነበረ ማለት ከአብ የተገነጠለ አይደለም። ከአብ ሳይለይ ነው ከኛ የመጣ። ልክ ሙቀቱ ካንተና እኔ የመጣው የፀሐዩ ብርሃን ፀሐይን ራሱን ክበቡን ሳይለቅ መጥቶ ካንተና እኔ ሲዋሃድ ከፀሐይ ተገንጥሎ አይደለም የሚመጣው አይደል? ሙቀቱና ብርሃኑ ካንተና እኔ የመጣው የሚደርስ በብርሃኑ እናያለን፣ በሙቀቱ ደግሞ እንጎዳጀዋለን፣ እንሞቃለን። ይህንን ስናደርግ ከፀሐይ ተለይቶ መጣ አትለውም። ከፀሐይ ሳይለይ አሞቀኝ እኮ ይህ ብርሃን ብለህ ብትናገር ይህ ሙቀት እኮ አሞቀኝ ብትል ከፀሐይ ሳይለይ ነው ያሞቀ። ልክ እንደዚሁ ሁሉ ከእርሱ ጋር ነበረ ማለት ከአብ ሳይለይ ነው ከድንግል የተወለደው። ከአብ ጋር ተፋቶ ተለያይቶ በቃ የተባብሎ የመጣ የትዳር ጎዳና አይደለም። ይህ ጎዳና ይህ ልዩ ምስጢር ነው። በቃል ከመገለጽ በአንደበት ከማብራራት በላይ ነው። ስለዚህ ከአብ ሳይለይ መጥቶ ከድንግል ተወለደ ማለት ነው። ከአብ ሳይለይ ከድንግል ተወለደ። ከድንግል ስለተወለደ ከአብ አልተለየም። ከአብም ስላልተለየ ከድንግል መወለዱን አላቆምም። ስለዚህ እንዳልኩህ እግዚአብሔር ከእርሱ ጋር ነበረና ማለት አብ ከእርሱ አልተለየም ማለት ነው በአብ አንቀጽ ስተረጉመው። በሌላ በኩል ደግሞ እግዚአብሔር ከእርሱ ጋር ነበረና ማለት መለኮት ተዋህዶታልና ማለት ብቻ ስጋ አይደለም፣ ብቻ እንደ ኤልያስ እንደ ሙሴ አይደለም፣ መለኮት የተዋሃደው ነውና ማለት ነው። የቤተክርስቲያኗ ትምህርት እርሱ ነው። ግልጽ ነኝ? ገብቶሃል ነው? ጥያቄውን ሳላገኘው ነው የደገሙት። እሺ እዚሁ እያለም አንድ ዝም ብዬ እዚሁ ጥያቄ ራሱ ላይ አንድ ልጠይቅና እወርዳለሁ ነው የምልሰግደው። ይሄኛው ግን ገብቶሃል? ይሄኛው አሁን ያልኩህ አሁን ይሄን ስትመልሱልኝ ይገባኛል። እሺ ተቀቢና ተቀቢ አለ አይደል? እዚህ ጥቅስ ላይ አክባሪና ከባሪ አክባሪና ከባሪ አለ። ያው ቀቢና ተቀቢ እንደማለት ማለት ነው አይደል? ትክክል። በቃ አክባሪና ከባሪ አለ። አዎ ሰው እንዲገባ ወደ አማርኛ ወረድ እናድርገው ብዬ ነው። እሺ አጨቀረለም። አሁን ቀቢው አካል ምንነቱ ምንድነው ስል አምላክ ነው ይሉኛል አይደል? አቤት ቀቢው አካል አሁን የቀባው አካል ማለት ነው አምላክ ነው። አዎ ተቀቢውስ ምንነቱ ምንድነው? ፍጡር ስጋ፣ የተፈጠረ ስጋ። አሁን ኢየሱስ ክርስቶስ መለኮትና ስጋ አይነጣጠልም አይደል? የተፈጠረ ስጋን ነው የተዋሃደው መለኮት። ስጋውን ብቻውን ተቀባ ማለት እንችላለን? ስጋውን ብቻውን? አዎ እና ስጋ ነው እንጂ መለኮትማ ምኑ ይቀባል? መለኮትማ ለዘላለም ቀቢ አይደለ? ቅድም እኮ ነግሬህ መለኮት የሚቀባ ነው፣ ስጋ ደግሞ የሚቀባ ነው ብለናል አይደለ? ማለት መለኮት የሚያከብር ነው፣ ስጋ የሚከብር ነው ተባብለን ተስማምተናል አይደል? ተስማምተናል። እሺ መለኮት ከሆነ የሚከብርን ስጋ የሚያከብር መለኮት አከበረው ማለት ነው። እሺ መምህር ስጋውን ብቻውን ኢየሱስ ብዬ መጥራት ይችላል? ቁርባን ስጋውን ብቻውን ስጋ ብቻውን ኢየሱስ ተብሎ አይጠራም። ኢየሱስ ማለት ስጋ ከመለኮት ሲዋሃድ የወጣ ስም ነው። የተቀባው ኢየሱስ ስለሆነ እኮ ነው። አሁን እኔ ኢየሱስ ምንነቱን እዚህ ጋር ግልጽ ቢያደርጉልኝ እኔ እረዳለሁ። ይሄን ነው የፈለኩት መጀመሪያው። የተቀባው እኮ ኢየሱስ ክርስቶስ ተቀባ ማለት ምን ማለት ነው? እንትን ካለ በኋላ ከተወለደ በኋላ እኮ አይደለም የተቀባው። በጊዜ ተዋህዶ ያለውን ቃል ነው እዚህ ላይ የሚናገረው። በጊዜ ተዋህዶ ያለውን ቃል ነው እንጂ ኢየሱስ ክርስቶስ አንተ የምታምነው ከተወለደ በኋላ ካደገ ከተጠመቀ በኋላ ተቀባ ብለህ ነው የምታምን ነው? በጊዜ ተዋህዶ ብለህ ነው የምታምን? እኔ አሁን መጽሐፍ ቅዱስ የሆነ ቦታ ላይ እግዚአብሔር እንትን ለድሆች እቺ ጥያቄ ግልጽ አይደለች ሆና ነው ከሁለት አንዱ መጥቀስ አልፈለግኩ ነው አይደለም። እኔ ለድሆች ወንጌል ዘብቅ ዘንድ ቀብቶኛልና ይላል። ሌላ አይደለም የሚለውን ተወውና እቺ ጥያቄ ግልጽ ናት። አልገባች ከሆነ ላብራራት። እቺ ስትመልስልኝ ለመመለስ ይመቸኛል። ምኑን ነው የጠየቁኝ? በጣም ጥሩ። ካልገባህና አልገባኝም አይሻልም? ኢየሱስ ክርስቶስ
የከበረው ከተወለደ በኋላ ወይ ሲጠመቅ ወይ ደግሞ ብቻ የሆነ ሲያስተምር ብለህ ነው የምታምነው ነው ወይስ ደግሞ ኢየሱስ ክርስቶስ የከበረው በጊዜ ተዋህዶ? አብረኸኝ እያወራህ እኮ መች እንግባባለን? አብሮ እኮ ይበላል እንጂ አይወራም። ጥያቄም በደምብ ስመኝ። ከተወለደ በኋላ ከበረ ወይስ በጊዜ ተዋህዶ ከበረ ብለህ ነው የምታምነው? በፊትም እንደከበረ ነው አንተ። በጊዜ ተዋህዶ ማለት ነው አይደል? በጥንትም ኢየሱስ የከበረ ነብይ ነው እንትን ማለት ነው። በጊዜ ተዋህዶ ማለት ገና ሲወለድ እያልኩ ነው አይደል? ስለዚህ ቀባው ማለት በጊዜ ተዋህዶ ያልከበረ ስጋን አከበረው ማለት ነው። ውዱቅ የነበረ ስጋ ሩቅ የነበረ ስጋን ለባህሪ የመለኮትነት ከባህሪ የመለኮት ጋር አዋህደው ማለት እኮ ነው። ግልጽ አይደለም? ሰው ነው የተቀባው ማለት ነው። እዛ ቦታ ነው ስጋ ነው የተቀባው። አዎ አንተ እንዳልከው ሰው ማለት ነው። አምላክ ሰው ነው የቀባው ማለት ነው አይደል? አዎ በጣም የፈለኩት እኔ አምላክን ቀባው ከዚህ ተሰላልኝ ነው። እኔ ኢየሱስ ክርስቶስ አምላክ ያልከበረን ስጋ አከበረው። የምትጠይቀውን ማወቅ ነው። ያልከበረ ስጋ ይኸውልህ፣ ስጋ ማለት የሰው ልጅ ማለት ነው። አልከበረም ነበር ማለት ባህሪ የመለኮት ገንዘቡ አልነበረም ማለት ነው። የመለኮት ሙሴ ነበረ፣ ኤልያስ ነበረ፣ አዳም ነበረ፣ አብርሃም ነበረ፣ ይስሐቅ ነበረ፣ ያዕቆብ ነበረ። ከሴቶች እነ ዲቦራ እና አስቴር እነ ራሄል እነ ሊያ ነበሩ። ነገር ግን አዳምን ያከብሩት ዘንድ አልተቻላቸውም። ስለምንድን ነው ያልቻሉት? ወደ ነበረበት ክብሩ ይመልሱት ዘንድ አልተቻላቸውም። ስጋም ደግሞ እንዳለ በቁሙ ባህሪ የመለኮትን ገንዘብ ያደርግ ይወዳጅ ዘንድ አልቻለም። ያልቻለ ባህሪ ስጋን ባህሪ የመለኮትን ይወዳጅ ዘንድ ያልወደደ የነበረ ቢወድም ያልቻለ ይቅርታ ያልወደደ ማለት ያልቻለ የነበረ ስጋን ባህሪ የመለኮት በኋላ ዘመን በፈቃዱ መጥቶ ተወዳጅቶ አከበረው። ማን አከበረ? አብ ወልድ መንፈስ ቅዱስ አከበረ። ማን ከበረ? ስጋ ከበረ። ማን ክብር ሆነው ከተባለ በተለየ አካሉ አካላዊ ወልድ ክብር ሆነው። ይሄ ቤተክርስቲያኗ ድምጽ ነው። ሩሂ እግዚአብሔር ሰላም ይጠብቀን። ተሰማለን። አሜን አሜን። እግዚአብሔር ያክብርልኝ። ተናፍቆን ነበር፣ ልጆች በጣም እየጠየቁ ነበርና ስለመጡ በጣም እናመሰግናለን። እግዚአብሔር ያክብርልኝ። ቀጣይ ምን እንመጣለን። የቅዱሳን አምላክ ከሁላችን ጋር ይሁን። አሜን አሜን። እንዲሁም ምስጢረ ሥላሴ ላይ ሐሳብ ሲነሳ ሸር አድርጉልኝ፣ እንመጣለን። እግዚአብሔር ይርዳን። በርቱ። አመሰግናለሁም። ገብቶኛልም ኃይል በመጥፋቱ ልጁ ያው በርግጥ እንግዲህ ተረርቶትም ከሄደ በቂ ነው። ገባኝ የሚል መስሎኝ ነበረ የጠበቅኩት የነበረና እኔ አንዳንዴ በጣም ይገርመኛል። ሰው ከእውነት እስከ መቼ ይሸሻል? እስከ ማእዜኑ ታነክሱ ይላል ይሄ አንድ መጽሐፋችን። እስከ መቼ ድረስ በሁለት ሐሳብ ትኖራላችሁ ይላልና ሰው እንዴት በሁለት ሐሳብ ይኖራል? በጣም ችግር ነው በእውነቱ። እውነቱን እውነት ሐሰትን ሐሰት ብሎ ማለፍ ጥሩ ነበርና የነገረ ሥላሴ ትምህርታችን ይሄ ነው ባጭሩ። ያልገባችሁ ሪከርዱ ካለ እየደጋገማችሁ ስሙት፣ በደንብ ይገባችኋል። ምንም ግራ የሚያጋባ ነገር የለውም። ምንም ሶስት አካል ያለው አንድ አምላክ አለን ብሎ መናገር ይሄ ስንፍና ካልሆነ በቀር የእውቀት እጥረት ነው ብዬ አላምንም። አካሉ ለዘላለም ሶስት ነው፣ መለኮቱ ለዘላለም አንድ ነው። በቃ ይሄን ከያዛችሁ በቂ ነው። እናመሰግናችኋለን። የቅዱሳን አምላክ ይጠብቀን። ቸር ኑሩልን። ሌሎች ወንድሞች መጥተዋል፣ እነሱ ጋር ተወያዩ። እስከዚያው እኔ እዚህ ላይ ይብቃኝ አይሻልም?